ቅዱሳን ደህና ናችሁ? እግዚአብሔር ይመስገን በጣም ሰላም ነኝ። ጌታ የተመሰገነ የተባረከ ይሁን። ወንድሞችና እህቶች ሁላችሁ ደህና ናችሁ ወይ? ወንጌላዊ አብርሃም ወርቁ ነኝ። በዓለም ዙሪያ ያላችሁ በብዙ ስደት ውስጥ በብዙ ጭንቅ ውስጥ ያላችሁ ዛሬ የምትጨነቁበት ነገር ነገ እግዚአብሔር ስለሚያስረሳችሁ አይዟችሁ። ነገ ሌላ ቀን ነው፣ ይነጋል፣ እንደመሸ አይቀርም። የእግዚአብሔር ቃል ከሚናገሩ ሐሳቦች እንኳን ቢሆኑም ኢሳይያስ ምዕራፍ 9 ቁጥር 1 ላይ እንዲላል ነገር ግን ተጨንቃ ለነበረች ጨለማ አይሆንም ይላል። ተጨንቃችሁ የነበራችሁ በብዙ ጭንቀት ውስጥ ያላችሁ ሰዎች ካላችሁ አይዟችሁ፣ ጨለማ አይሆንም፣ ይነጋል፣ ብርሃን ይወጣል። አትናወጡ፣ አትጨነቁ። ነገ ሌላ ቀን ነው፣ ነገ ሌላ ቀን ነው። እንግዲህ ወደ ሐሳቤ ከመምጣቴ በፊት እንዴት ናችሁ? ዓለም ዙሪያ ያላችሁ ካናዳ፣ አሜሪካ፣ አውስትራሊያ፣ አውሮፓ፣ ሳውዝ አፍሪካ፣ ኤዥያ፣ እስያ ያላችሁ ሁላችሁም በተለያየ ሀገር ተበትናችሁ ያላችሁ ወንድሞችና እህቶች ጌታ ኢየሱስ ይባርካችሁ። ደህና ናችሁ ወይ? ዛሬ እግዚአብሔር ቃል ከእናንተ ጋር ሼር የሚደራረገው ሁለተኛ ነገሥት ምዕራፍ 4 ላይ ያለው ቃል ነው። ከነቢያት ምዕራፍ 4 ቁጥር 1 ጀምሮ ከነቢያትም ወገን ሚስቶች አንዲት ሴት ባለ ባሪያ ሞቷል። ባሪያም እግዚአብሔር ይፈራ እንደነበረ አንተ ታውቃለህ። ባለዕዳ ልጆችን ባሪያዎች አድርጎ ሊወስዳቸው መጥቷል ብላ ወደ ኤልሳ ጮኸችው። ኤልሳም አደርግልሽ ዘንድ ምን ትሻለሽ? በቤትሽ ያለው ነገር ንገረኝ አላት። እርሷም ለኔ ለባሪያ ከዘይት ማሰሮ በቀር በቤቴ አንዳች ነገር የለኝም አለችው። እርሱም ሄደሽ ከጎረቤቶች ሁሉ ከሜዳ ባዶ ማድጋዎችን ተዋሸሽ፣ አታሳንሻቸው አላት። ገብተሽ ከአንቺና ከልጆችሽ በኋላ በሩን ዝጊው፣ ወደ እነዚህም ማድጋዎች ሁሉ ዘይቱን ገልብጪ፣ የሞላውን ፈቀቅ አድርጊ አላት። እንዲሁም ከእርሷም ሄዶ በሩን ከእርሷና ከልጆቿ በኋላ ዘጋችው። እነርሱም ማድጋዎቹን ወደ እርሷም ያመጡ ነበርና እርሷም ትገለበጥ ነበረ። ማድጋዎች በሞላ ጊዜ ልጇን ደግሞ ማድጋ አምጣልኝ አለችው። እርሱም ሌላ ማድጋ የለም አላት። ዘይቱም ቆመ። መጥታ ለእግዚአብሔር ሰው ነገረችው። እርሱም ሄደሽ ዘይቱን ስጪው፣ ለባለዕዳ ክፈዩ፣ አንቺና ልጆችሽ ሁሉ ከተረፈው ተመገቢው አላት። እዚህ ቦታ ላይ እግዚአብሔር ቃል የምናገረው ስለ አንድ እግዚአብሔር ሰው ነው። የእግዚአብሔር ቃል በዚህ በሁለተኛ ነገሥት ምዕራፍ 4 ቁጥር 1 እስከ 7 ድረስ የምናገረው ስለ አንድ ባሪያ ነው፣ ስለ እግዚአብሔር ሰው ነው። እግዚአብሔር ቃል ስለምትገልጽ ስለምታስተምር በጌታ በኢየሱስ ስም አመሰግናለሁ። አሜን። ስለዚህ እዚህ ቦታ ላይ እግዚአብሔር ቃል የምናገረው ስለ አንድ ባሪያ ነው። እግዚአብሔርን ስለሚያገለግል ሰው ነው። እግዚአብሔርን ያገለገለ በሕይወቱ ላይ በጣም እግዚአብሔርን የሚያገለግል እግዚአብሔርን ማገልገል ብቻ አይደለም። ይህ ሰው ከምስክርነቱ ስንሰማ በጣም እግዚአብሔርን የሚፈራ በሕይወቱ እግዚአብሔርን የሚፈራ በመንገዱ እግዚአብሔርን የሚፈራ በእያንዳንዱ ነገር ውስጥ እግዚአብሔርን የሚፈራ የእግዚአብሔር ሰው እንደሆነ የዚህ የነቢዩ ሚስት ለኤልሳ ስትናገር ባለ ባሪያ እግዚአብሔርን እንደሚፈራ አንተም ታውቃለህ፣ በደል እንደሌለ ኃጢአት እንደሌለ በጣም እግዚአብሔር ሲፈራ እንደነበረ ሲያገለግል የፈራ ኑሮ ሁሉ የፈራ በመንገዱ በላይፎ ሁሉ ምስክርነት በአካባቢው ላይ ከተማው ላይ ባለው መንደር ሁሉ ላይ ጥሩ ምስክርነት እንዳለ ታውቃለህ አለችው። ነገር ግን አንድ ምስጢር አለ። ምስጢሩ ምን እንደሆነ ልንገርህ አለችው። ባለ ዕዳውስ ከቶ ነው ሄደ። ዕዳውስ እኔን አስገብቶ ነው ሄደው። ዕዳውስ እኔን ከቶ ነው አስገብቶ ነው ሄደው። ባለ ዕዳ ስመጣ ነው ነገሩን ያወቅኩት። ከዛ በፊት ዕዳውስ እንዳለ ገንዘብ ከሰዎችን በድር እንደወሰደ እንዳገኘ አልነገረንም። ለቤተሰቡ አልነገረም፣ ለእኛ አልነገረም። ግን ሲሞት
እንዲህ አይነት ዕዳ አለ ክፈዩ እንዲያርግም አላለኝም። ባለ ዕዳ ድንገት መጣ። ሲመጣ ግን ዕዳ አለብሽ፣ ባለቤትሽ ከኔ ይሄን ያህል ገንዘብ ወስዷል። ይሄን ያህል ገንዘብ ስለወሰደ ምንድን ያደረገኝ እንዳለ ዕዳውን ሳይከፍል ነው የሞተው። ብሩን ወይ ዕዳውን ሳይከፍል ዕዳው ምንም ነገር ላንቺም ወይ ለነም ሳይከፍል ዕዳው ሳይከፍል ላንቺም ሳይናገር ለነ ሞቷል። አሁን ቤተሰብ ተናወጠ፣ ልጆቹ ተጨነቁ፣ ሁሉም ተጨንቋል። ባለ ዕዳው ግን መጥቶ ምንድን ያለው ልጆችሽንም አንቺንም ባሪያ አድርጌ እገዛችኋለሁ። ከዚህ በኋላ ባልሽ አንቺን ዕዳ ውስጥ አስገብቶ ሄዷል። ባልሽ አንቺን እንዲያርጎ ሄዷል። ስለዚህ ከዚህ በኋላ ዕዳዬ ካልከፈላቸው በአንድ ዕዳዬ ማትከፍል ከሆነ ባሪያ የሆናችሁ ትገዛላችሁ። እኔ ባሪያ አድርጌ ልጆችሽንም አንቺንም ባሪያ አደርጋለሁ ብሎ ባለ ዕዳው በእነሱ ላይ ሲፎክር ነበር። በእነሱ ላይ በጣም ሲፎክር ነበር። አንዳንድ ነገሮች በጣም የሚገርመው ነገር በጣም በእነሱ ላይ ይፎክር ነበር። ዕዳ ከባድ ነው። ዕዳ ከባድ ነው ወገኖቼ። ዕዳ ያለ ሰው አንዳንድ ጊዜ ሰዎች ከሰዎች ገንዘብ ይበደሩና መክፈል ሲያቅታቸው ወይ ከዛ ሰው ይርቃሉ፣ ወይ ከዛ ሰው ደግሞ መንገድ እየቀየሱ መሄድ ጀምራሉ። እሱ በሚመጣበት መንገድ በሌላ አቅጣጫ መሄድ ጀምራሉ። ምክንያቱ ስለሚያፍሩ፣ አቅም ስለሌላቸው፣ ጉልበት ስለሌላቸው እንደዚህ ያደርጋሉ። ደግሞ መክፈል የቻሉ ደግሞ እኔ እከፍላለሁ ያለው የሚያታሉና የሚያጭበረብሩ የሚዋሹ፣ መክፈል የቻሉ ደግሞ የሚያታልሉ ውሸታሞችም አሉ። ወይ በጉልበት አልከፍልም ብለው ጉልበታቸው ተማምነው የሚከለክሉም አሉ። ስለዚህ ዕዳ በጣም ከባድ ነው። ዕዳ ቀና ብለህ እንዳትሄድ ያደርጋል። አንገትን ቀና ብለህ እንዳትሄድ ያደርጋል። ዕዳ ግን በጣም ከባድ ነው። ዕዳ በህይወት ላይ በነገርሽ ላይ ካለ ግን በጣም ከባድ ነው። ቀና ብለህ እንዳትሄድ ያደርጋል። ቀና ብለህ እንዳትመለከት አንገትን ደፍተህ እንድትሄድ ነው የሚያደርገው። ስለዚህ በዚህ ጊዜ ኤልሳ ጋር መጣች። ኤልሳ ሆይ አለችው። ባለ ዕዳ መጥቶ ግን ህይወትን ሊያመሰቃቀል ነው። የባለ መሞት ሳያንስ፣ የባሪያ መሞት ሳያንስ ህይወትን ሊያመሰቃቀል ነው። ልጆች ሊወስድብ ነው። ምን ላድርግ አለች። ኤልሳ ግን እንደዚህ አለው፣ አደርግልሽ ዘንድ ምንድን ነው የምትሰራው? ኤልሳም አደርግልሽ ዘንድ ምን ትሻለሽ? ምን ነው የምትፈልጊ? ምን ልርዳሽ? ምን እንድረዳ ነው የምትፈልጊ? ምን ላድርግልሽ እህቴ ሆይ? እኔ ምን እንድረዳ ትፈልጋለሽ? ምን እንዲያግዝ ነው የምትፈልጊ? እግዚአብሔር ሰው አንተ እግዚአብሔርን የሚሰማ እግዚአብሔር የምታዳምጥ ትክክለኛ እግዚአብሔር ድምፅ አንተ ዘንድ እንዳለ አውቃለሁ። ምድረ በዳን የሚቀይር እግዚአብሔር ድምፅ አንተ ጋር እንዳለ አውቃለሁ። ጭንጋፋን እግዚአብሔር ከከተማ ላይ በአንተ ሲሰብር አይቻለሁ። የሞተ ከተማ ጭንጋፋ ወደ ከተማ ሲቀይር አይቻለሁ። እግዚአብሔር በአንተ ዮርዳኖስ ሲከፍል አይቻለሁ። እግዚአብሔር በአንተ አልፎ ሞተው ሲያስነሳ አይቻለሁ፣ ሰምቻለሁ። አሁን ግን እግዚአብሔር በአንተ በኩል አልፎ ዕዳዬን እንዲከፍል ፈልጋለሁ። እግዚአብሔር በአንተ በኩል አልፎ ዕዳዬን እንዲከፍል ፈልጋለሁ። ከዚህ ጉድ እንዲያወጣ ፈልጋለሁ። ምክንያቱ እግዚአብሔር በምስራብህ የእግዚአብሔር ሰው ስለሆንክ እግዚአብሔር በአንተ አልፎ ዕዳዬን እንዲከፍል ይፈልጋል። ከዚህ ዕዳ ነፃ እንዲያወጣ ይፈልጋል አለችው። ኤልሳም አላት። ኤልሳም ሲናገር እርሱም ሄደሽ ከጎረቤቶች ሁሉ ከሜዳ ባዶ ማድጋዎች ተውሸሽ አታሳንሻቸው አለ። ገብተሽ ከአንቺና ከልጆችሽ በኋላ በሩ ዝጊው፣ ወደ እነዚህ ማድጋዎች ሁሉ ዘይቱንም ገልብጭው፣ የሞላውን ፈቀቅ አድርጊው አላት። ጎረቤት ሂጂና ባዶ ማድጋዎቹ ሰብስቢ፣ ባዶ የሆኑ ነገሮች ሰብስቢ። እግዚአብሔር በባዶ ላይ መምጣት የሚችል አምላክ ስለሆነ፣ ባዶነትን የሚቀይር አምላክ ስለሆነ፣ ባዶነትን የሚለወጥ አምላክ ስለሆነ ባዶ ሆኖ ነገር ሰብስቢ አላት።
ባዶ የሆነው ነገር ከጎረቤት ከአካባቢ ላይ ባዶ የሆነው ነገር ሰብስቤ ባዶ የሆነ ማንነት ባዶ የሆነ ህይወት ባዶ የሆነ ጓዳ ባዶ የሆነ አገልግሎት ባዶ የሆነ ራእይ ባዶ የሆነ ህብረት እግዚአብሔር መቀየር መሙላት ስለሚችል አንቺ ግን እንዳርገው ሰብስቤ ማድጋዎችን ሰብስቤ ባዶ የሆነ ነገሮችን ሰብስበሽ አምጪልኝ። ከዛ በኋላስ ባንቺና በልጆችሽ ላይ ባዶ የሆነ ነገራችሁ ላይ ከሰበሰባችሁ በኋላ በሩን ዝጊ። ልጆችሽን ባንቺ ላይ በሩ ዝጊ። እግዚአብሔር አሁን የሚሰራበት ሰዓት ነው፣ የሚንቀሳቀስበት ሰዓት ስለሆነ በሩ ዝጊ። እግዚአብሔር አሁን ስራው መጀመርበት ሰዓትና ደቂቃ ስለሆነ በሩ ዝጊ። እግዚአብሔር የሥራ ሰዓት ስለሆነ እግዚአብሔር የአስገራሚ ታሪክ የሚቀይርበት ሰከንዶችና ደቂቃዎች ስለሆነ በሩ ዝጊ። እግዚአብሔር ታምራት የሚያደርግበት እውነተኛ ነገር ስለሆነ በሩ ዝጊ። አንዳንዴ እግዚአብሔር ታውቃላችሁ እናንተ ህይወት ላይ ባዶ እስክትሆኑ ድረስ ይጠብቃል። ልክ ባዶነታችሁን ስታረጋግጡ እግዚአብሔር ምን ያደርጋል? ባዶነታችሁ በክብር ይሞላል። ባዶነታችሁ በታሪክ ይቀይራል። ባዶነታችሁ ነገር ይቀይሮ በብዙዎች ዘንድ ግን እግዚአብሔር ትናንትና የሰው እጅ ምታይ ካላችሁ በሚቀጥለው እግዚአብሔር ሰጪ ያደርጋችኋል። በአገልግሎት ሰጪ፣ በጸጋ ሰጪ፣ ፋይናንሻል ሰጪ፣ በህይወት ሰጪ፣ በሁሉ ነገር እግዚአብሔር ባዶነታችሁን ቀይሮ ሰጪ ያደርጋል። እግዚአብሔር ሁሉም በሁሉ የሆነ አምላክ ስለሆነ እግዚአብሔር በሁሉም የተሞላ አምላክ ስለሆነ እግዚአብሔር ሁሉን የሚችል አምላክ ስለሆነ እግዚአብሔር ኤልሻዳይ ስለሆነ እግዚአብሔር አልፋና ኦሜጋ ስለሆነ እግዚአብሔር የዘላለም አምላክ ስለሆነ እግዚአብሔር ገናና ስለሆነ እግዚአብሔር ሁሉን ቻይ ስለሆነ እናንተ ባዶነታችሁ ይዛችሁ በሱ ብቻ ቅረቡ። ባዶነትሽ ተቅረቢ። በስራ ቦታ ያለሽ ነገር አልሞላ ያለሽ ህይወት ባዶ ህይወት ክብተት ብዙ ነገር የሚሰማችሁ ባዶነታችሁ ይዛችሁ ቅረቡ። እግዚአብሔር ባዶነታችሁን በክብር ይቀይራል። እግዚአብሔር ባዶነታችሁን በክብር ይቀይራል። እግዚአብሔር ቤታችሁን ባዶነት፣ የህይወት ባዶነት፣ የአገልግሎት ባዶነት፣ የጸሎት መሰዊያ ባዶነት ብዙ ባዶነታችሁን ይዛችሁ ግን ቅረቡ። ከዛ በሩን ቆልፉ፣ በራችሁን ቆልፉ። እግዚአብሔር ግን በሩን ስትከፍቱ በሙላት እቺ ሴት በሩ ስትዘጋ ባዶ ማድጋና ዘጋች። በሩ ስትከፍት ግን በሙላት ተገለጠች። በሩ ስትከፍት ግን በሙላት ነው ተገለጠችው። በሩ ስትከፍት እግዚአብሔር ፊት ጾማችሁ ባዶ ሆናችሁ ተንበርክካችሁ ባዶ ሆናችሁ ጸልያችሁ ጌታ ፊት ጊዜ የምትወስዱ ሰዎች ካላችሁ ንገራችሁ። ባዶ ሆናችሁ ተንበርክካችሁ ባዶ ሆናችሁ ጌታ ፈልጋችሁ ባዶ አትመለሽም። ባዶ በሩ አይከፈትም። በብዙ ሙላት እግዚአብሔር ወደ አንቺ ይመጣል። በብዙ ሙላት እግዚአብሔር ወደ አንተ ህይወት ይመጣል። ክብር ለእግዚአብሔር ይሁን። ከዛም እንደዚህ ሆነ። እንደም ሆነ ከእርሷ በኋላ በሩ ከእርሷና ከልጆቿ በኋላ ዘጋቸው። እነርሱ ማደጋዎችን ሁሉ ወደ እርሷ ያመጡ ነበር። እርሷም ትገለብጥ ነበር። ምን የሞላው ትገለብጥ ነበር። ባዶ ማደጋዎች የፈለገች ትገለብጥ ነበር። ባዶ ማደጋዎችን ትገለብጥ ነበር። የሞላውን ትገለብጥ ነበር። የሞላውን ነገር ሁሉ እየገለበጠች አጠቃላይ የሞላን ትያረገች። ባዶን ፈልጋ ትገለብጥ ትሰራነ ታደርግ ነበር። ማደጋዎችን በሞሉ ጊዜ ልጆቿን ደግሞ ማደጋ አምጡልኝ አለችው። እርሷም ሌላ ማደጋ የለም አላት። ዘይቱ ግን ቆመ ይላል። ዘይቱ ግን ምን ሆነ? ቆመ። ባዶ ማድጋውን አምጡ፣ ሌላ ባዶ ማድጋ ፈልጉ ስትል ምን አረገችው? ዘይቱ ግን ቆመ ይላል። እዚህ ላይ ነው አጥብቄ መናገር እንፈልገው። የመልእክቴ ርዕስ በደንብ እዚህ ላይ ካስተውላችሁና ከሰመራችሁ በደንብ አስተውላችሁ መሰሙ ከሆነ ወገኖቼ እግዚአብሔር ሳይጨርስ እናንተ ቀድማችሁ አትጨርሱ። በህይወታችሁ ላይ የጀመረው ነገር
በቤታችሁ ላይ፣ በትዳራችሁ ላይ፣ በልጆቻችሁ ላይ፣ ትምህርት ቤታችሁ ላይ፣ በአገልግሎታችሁ ላይ፣ ራእያችሁ ላይ፣ ህልማችሁ ላይ እግዚአብሔር የጀመረው ነገር ሳይጨርስ ቀድማችሁ አትጨርሱ። ዘይቱ ቆመ ይላል። ዘይቱ ቆመ። ምክንያቱም ዘይቱን እግዚአብሔር አይደለም ያቆመው፣ የእሷ ነው። የእሷ አሳንሶ ነገሮች ማምጣት ነው። የእሷ አሳንሶ ነገሮቹን አጠቃላይ መሰብሰብ ነው። ያለው ነገር ሌላ ነገር ጨምራ ብታመጣ ኦሬዲ በሷ ላይ ሰማይ ተከፍቷል። የማይዘጋ ሰማይ፣ የዛይት ሰማይ፣ የክብር ሰማይ፣ የዘላለም ሰማይ በላዩ ላይ ተከፍቷል። ነገር ግን የዛይቱ ሰማይ መዘጋት ምክንያት፣ የመቆም ምክንያት የሴትዮዋ የአቀባበል ሁኔታዋ ነው። እግዚአብሔር በሙላት ወደ ቤቷ መጥቷል። እግዚአብሔር በክብር ወደ ቤቷ ገብቷል። እግዚአብሔር በኃይል ወደ ቤቷ በሙላት በክብር በኃይል ወደ ህይወቷ ወደ ነገሯ መጥቷልና አንድ ነገር ልንገራችሁ። ስትጀምሩ ከእግዚአብሔር ጋር ጀምራችሁ የሆነ መከራ፣ የሆነ ተጽዕኖ፣ የሆነ ችግር፣ የሆነ ነገር ስመጣባችሁ እግዚአብሔር ጋር ጀምራችሁ ነገር ከእግዚአብሔር ጋር አብሮ ጭረሱ እንጂ አታስቋርጡ፣ አታቆሙ፣ ቀጥሉ። በቸርች ውስጥ እግዚአብሔር ጊዜ ሰጠ፣ ሙሉ ጊዜ ሰጠ። ላይቀበሉ ይችላሉ። ዘይቱ ጥሪ እግዚአብሔር ሊሰጥ ይችላል። በራስም ሁኔታ አልተመቸኝ፣ ነገሩ አልተመቸኝ፣ ሰዎች የሚሉት ነገር አልጣመኝም፣ ሰዎች የሚያወሩት ነገር ምንም አልጣመኝ ብለህ አታቆም፣ ቀጥል ከእግዚአብሔር ጋር። እጅ ሴት ዘይቱ አልቆመም፣ እንድቆም ምክንያቷ እሷ ነች። ምክንያቱም በዓለም ያለ ሁሉ ነገር አጠቃላይ ቢሰበሰብም ዘይቱ አይቆምም፣ ይቀጥላል። ኦሬዲ እግዚአብሔር ቤቷና በላዩ ላይ ሰማይ ከብቷል። እግዚአብሔር በረከት ወደ ቤቷ መጥቷል። እግዚአብሔር የተረፈረፈ ነገር ይዞ ወደ እሷ ወደ ጓዳ ገብቷል። ወደ እሷ ህይወት መጥቷል። ወደ ነገሮቿ መጥቷል። እግዚአብሔር ወደ እሷ ጓዳ ገብቷል። እሷ ግን አስቆመችው። ዘይቱን አስቆመችው። እንዳይፈስ ጨምሮ እንዳይፈስ አስቆመችው። እግዚአብሔር ባንቺ ህይወት ላይ የጀመርሽው ነገር፣ ከእግዚአብሔር ጋር የጀመርሽው ነገር እጮኝነት ሊሆን ይችላል፣ ትዳር ሊሆን ይችላል፣ ስራ ሊሆን ይችላል፣ ትምህርት ሊሆን ይችላል፣ አገልግሎት ሊሆን ይችላል። ጥሪ እግዚአብሔር ሰጥቶሽ፣ ጥሪ እግዚአብሔር ሰጥቶ የጀመርኮ ነገር ሊሆን ይችላል። እግዚአብሔር ጋር ጉዞ ጀምረ በራስ ስመት ወሬ ሰምተ፣ ሐሜት ሰምተ፣ ሰዎች ክፉ ሰዎች ሰምተ አታቋርጥ፣ አታቆም፣ ቀጥል፣ ቀጥል። ከእግዚአብሔር የሰማ ነገር፣ ከሰማይ የሰማ ነገር ካለ ቀጥል። ከእግዚአብሔር ያልሰማ ነገር ካለ እንደገና አጥርተ ስማ፣ በደንብ አጥርተ ስማ። ምክንያቱም የተጠራ ሰው ነገር ይመቻል ማለት አለው። ነገር ሰማይ በሰማይ አጠቃላይ አልጋ በአልጋ የለም። ዙሪያ ላይ ክፉ ሰዎች ሊኖር ይችላል። በቤተ ክርስቲያን ዙሪያ፣ በአገልጋይ መሪ ዙሪያ የተለያየ ሰዎች ሊኖር ይችላል። ይሄ ሁሉ በመስማት እግዚአብሔርን የሰማ ነገር ግን ኧረ እንደዚህ ከሆነ አይሆን ብለህ አታቆም፣ ዋጋ እንዳትከፍል። እግዚአብሔር በህይወት ላይ የጀመረ ነገር አታቆም። ስለዚህ ምን አረጋል? ዘይቱ ቆመ። እግዚአብሔር በህይወቷ ላይ የጀመረው ነገር ምን አረጋችሁ? አስቆመችው። ምክንያቱም ከዚህ በኋላ እኔ በጣም የሚገርመኝ ነገር ታውቃላችሁ፣ እንዲህ ይላል። መጥቶ ለእግዚአብሔር ሰው ነገረችው። እርሱም ሄደሽ ዘይቱን ስጪው፣ ለባለዕዳ ክፈዩ፣ ከክፈዩ፣ አንቺና ልጆችሽ ከተረፈ ምግብ ከተረፈው ተመገቡ አላት። ሁለት ነገር። አንደኛ አይዛ ምንድን አለችው? ሞልቷል ብላ አይዳ ነገረችው። የእግዚአብሔር ሰው ምንድን አለው? ነው ሞልቷል፣ ሞልቷል፣ ኦኬ ሽጩና ዕዳሽን ክፈይ አላት። እግዚአብሔር ግን ወደ ህይወቷ አይመጣም፣ ወደ ቤቷ አይመጣም። የሚቆም የሚቋረጥ በረከት ይዞ አይደለም። እግዚአብሔር ወደ ህይወቷ ላይ መጣ የሚቋረጥ ክብር ይዞ አይደለም። ምክንያቱም የሁላችን አቀባበል እውነት ነው የምላቸው፣ የሁላችን አቀባበል ትንሽ ከሆነ እግዚአብሔር በአፋችን በከፈቱን ኃይል ነው የሚሞላው። አፋችን በከፈቱን ኃይል ነው እግዚአብሔር የሚሰጠን። ትንሽ ከሆነ በትንሽ፣ ትልቅ ከሆነ ትልቅ። ከዛ ሞልቷል ብላ ሄዳ ስትናገር እሱ እንደዚህ አለ።
ሂጂና ስጪው አላት። ሞልቷል። ሂጂና ስጪው፣ ለባለ ዕዳው ክፈዩ። እና አንድ ነገር እንገራችሁ፣ እግዚአብሔር ወደ እሷ ቤት የመጣ ዕዳን ለመክፈል ብቻ አይደለም። ዕዳዋን ለመክፈል ብቻ ለእግዚአብሔር ወደ ጓዳ የመጣው እግዚአብሔር ወደ እሷ የመጣው ዕዳዋን ብቻ እንዲከፍል አይደለም። የተረፈ ነገር ለትውልድ፣ ለሀገር፣ ለሕዝብ የሚተርፍ ነገር ይዞ ነበር የመጣው። ከዛ እግዚአብሔር ሰው እንዳለ ዘይቱን ሽጪው፣ የተረፈ ተመገብ አላት። ምክንያቱም ከዛ በኋላ የዚች ሴት ታሪክ አይቀጥልም። ነገር ግን ከዚህ በኋላ እቺ ሴት ተራበች፣ አለቀሰች። እንደገና ኤልሳ ጋር መጣች። ምን ሂስትሪም ታሪክም የለም። ኤልሳ ጋር እንደገና እንደመጣች ምንም ነገር ምናገር የለም። ሁለተኛ እንዳለቀሰችን ግን መጽሐፍ ቅዱስ ምንም አይናገርም። ምንም የሚለው ነገር የለም። ምንም እዚህ ቦታ ላይ ቃሉ የሚናገር በቃ ቁጥር እስከ 7 ድረስ ነው እዚህ ጋር የሚቆመው። እስከ 7 ድረስ ቁጥር ከ1 እስከ 7 ድረስ ነው እዚህ ጋር የምናገረው። ስለዚህ ወገኖቼ እግዚአብሔር ምንድነው ባንቺ ህይወት ላይ ጀመረው? እይተወይ ምንድነው? እግዚአብሔር በትዳርሽ ላይ ጀመረው ምንድነው? ቸርች ባለው አገልግሎት ላይ በሰው ሀገር ያላችሁ ሁኔታ ላይ አልተመቻቸንም፣ ማገልገል ፈልጋለሁ እንዲያደርጋለሁ። ዘግድ ለማገልገል ሁኔታዎች ሊመቻችሁ አትጠብቁም። ምክንያቱም ቢመቻችም ሌላ ችግር ይመጣል። ባልተመቻቸው ጊዜ ያልተንቀሳቀሰ ያላገለገለ ሰው እግዚአብሔር ቢያመቻች አያገለግልም። ከየት ይመጣል? ባልተመቻቸው ሁኔታ ግን እግዚአብሔርን የሚያመሰግን እግዚአብሔርን የሚያከብር የሚጸልይ ሰው ግን ሁኔታ ቢመችም ባይመችም እግዚአብሔር ጋር ያለው ነገሩን አያቆምም፣ ይቀጥላል። ስለዚህ ወንድሞችና እህቶች በዚያውስ እውነት እምላችሁ ዕዳ ብቻ እንድትከፍል አይደለም። ለዕዳዋ ብቻ አለ እግዚአብሔር ሰማይ የከፈተላት የተረፈረፈ ነገር እንዲሆንላት ነው። ግን ዘይት እንዲቆም ያደረገችው ራእይ እግዚአብሔር ሰጥቶኛ ብለ ቆመ ይቀራ መንገድ ላይ ቀራ። ወንድሜ ራእይ እግዚአብሔር ሰጥቷ ብለ የሆነ ቦታ ላይ ቆመ ይቀራ። ጸጋ ሰጥቶ የዝማሬ ጸጋ፣ የጸሎት ጸጋ፣ የስብከት ጸጋ፣ የትምህርት ጸጋ፣ የሁሉ ነገር እግዚአብሔር የቅባት ጸጋ እግዚአብሔር ሰጥቶ ቆመ ይቀራ። ወንድሜ ሆይ አስተውል፣ አታቆም። ከእግዚአብሔር ጋር ያለ ነገርን አታቆም፣ ቀጥል። እግዚአብሔር ነው የሰጠ የጠራ እግዚአብሔር ያስቀመጠ እግዚአብሔር ከሆነ ቀጥል። ከእግዚአብሔር ጋር ሁኔታን በማየት ነገሮችን በማየት አታቆም። እግዚአብሔር ጀምሯል፣ እግዚአብሔር ይጨርሳል። ከእግዚአብሔር ጋር ከጀመር ከእግዚአብሔር ጋር መጨረስ አለብህ። ከዛ ከተረፈው ለራስሽ ተመገብ አለ። ያ ማለት አያችሁ ዕዳ አለ። ዕዳ በቃ ወይ 1000 2000 10000 ሊሆን ይችላል። በቃ ይሸጣል። ከዛ የተረፈ ደግሞ 1 ሊትር ወይ 2 ሊትር ወይ ኩባያ የሚያክል ሊሆን ይችላል። ብዙ ላይሆን ይችላል። ከዛ በኋላ ምንም ነገር ትንሽ ሊሆን ይችላል። ተመገቡ ለራሳችሁ አለ። እስከ የት ድረስ ነው? እግዚአብሔር ጋር ጀምረህ ከእግዚአብሔር ጋር ጉዞ ጀምረህ አታቆም፣ ቀጥል። እግዚአብሔር ይረዳሃል፣ እግዚአብሔር ይረዳሻል። እንዳታቆሚ። እግዚአብሔር ነው ያቆመሽ፣ እግዚአብሔር ነው ውስጥሽ ያስቀመጠው። ለትውልድ ሸክም አስቀምጦሽ ከሆነ እንዳታቆሚ፣ እንዳታቋረጪ። እግዚአብሔር የሕዝብ ሸክም፣ የሀገር ሸክም፣ እግዚአብሔር የቤተሰብ ሸክም በብዙ አቅጣጫ አስቀምጦሽ ከሆነ እንዳታቆሚ። እግዚአብሔር ጋር ጀምረሽ ከሆነ እንዳታቆሚ፣ እስከ መጨረሻ መሄድ አለብሽ። እግዚአብሔር ይረዳሻል። ዘይቱ እንዲቋረጥ አታደርገ። በህይወትሽ ላይ እግዚአብሔር የጀመረው ነገር እንዲቋረጥ አታደርገ። በህይወትሽ ላይ እግዚአብሔር የጀመረው ነገር እንዲቆም አታደርገ። እግዚአብሔር ባንቺ ህይወት ላይ የጀመረው ራእይ ህልም እንዲቆም አታደርገ። ቀጥይ እህቴ፣ እግዚአብሔር ይረዳሻል። ቀጥል ወንድሜ፣ እግዚአብሔር ይረዳሃል። ወሬ መስማት፣ አካባቢ በመስማት፣ ሁኔታዎች በመስማት፣ ነገሮች በመስማት፣ ዙራን ሁሉ አጠቃላይ የሚያስፈራ ነገር በመስማት ከእግዚአብሔር የሰማ ነገር አታቆም። ምክንያቱም ጉዞ ከእግዚአብሔር ጋር ነገርን ከእግዚአብሔር ጋር ካደረግኮ እግዚአብሔር አሸናፊ ያደርጋል። እግዚአብሔር ይረዳሃል። ስለዚህ እግዚአብሔር የሚረዳ አምላክ ስለሆነ
ኢየሱስ ክርስቶስ ይሞታል ብሎ አጠቃላይ ሞቶ ቀራ ብሎ እነሱ ሁሉ አይነሳም ብሎ ሲቀሎ ባበላ ባጠጣበት ሲቀሎ እንዳርጎሰን መጨረሻ ላይ ትንሣኤ አርጎ ሲነሳ ድል አርጎ ሲነሳ እውነትም የእግዚአብሔር ልጅ ነው አለው። በአንተ ላይ ያለው ነገር ሰብሮ ሲወጣ፣ በአንተ ላይ ያለው ነገር አሸንፎ ሲወጣ እውነትም እግዚአብሔር በውስጡ አለ፣ እውነትም እግዚአብሔር በውስጡ አለ ብሎ ደስተኛ ይሆናል። ስለዚህ አስታውይ ዘይቱ እንዲቆም አታደርግ፣ ቀጥ ከእግዚአብሔር ጋር። እግዚአብሔር ሆይ እናመሰግናለን። እንግዲህ ወገኖች እግዚአብሔር አምላካችን የተመሰገነውን እንጸልያለን። ከዛ እንጸልላችኋለሁ። እግዚአብሔር ይሄን ቃል በደንብ ስሙ። ቃሉን ሐሳቡን መንፈሱን አጥኑ። ለራሳችሁ ትልቅ መልእክት ይሆናል። እግዚአብሔር ትልቅ ነገር አስተምሮኛ በዚህ እግዚአብሔር አምላካችን ሆይ እጅግ አድርገን እናመሰግናለን። በጌታ በኢየሱስ ስልጣን ይሄ መልእክት ለሚሰሙ ሁሉ የሕይወት እንጀራ ይሁን ዘንድ፣ ትንሣኤ ይሁን ዘንድ በእግዚአብሔር ነገራቸው የጣሉ ሰዎች የእንደገና አምላክ እንደገና ነገራቸው እንዲያዙ፣ እንደገና ነገራቸው እንዲቀሳቀስ፣ እንደገና ነገራቸው እንዲያነሱ በኢየሱስ እጸልያለሁ። በተጽዕኖ በችግር ውስጥ ሆኖ ነገራቸውን የጣሉ የሥራ በር ሊሆን ይችላል፣ ተስፋ የቆረጡ ግራ የገቡ ራእይ ጸጋ ቃል ሰጥቷቸው ህልም ሰጥቷቸው እንዲያገለግሉ የተጠሩ በዚህ ምክንያት በችግሮች በእውነታዎች ምክንያት ነገራቸውን ያቆሙ እንዲቀጥሉ ነው በኢየሱስ እጸልያለሁ። በምንም ነገር እንዳያቆሙ ጸልያለሁ። ነገሮችን ሁሉ እንዲቀጥሉ ጸልያለሁ። ይሄ እንዳይሆን በፊታቸው ላይ እግዚአብሔር የዘረጋ ጨለማ መረብ የተበጠሰ ይሁን። ከዘር ማንዘር የሚመጣ ከቀምቀማ አያት እናት አጎት ቆጥሮ የሚመጣ የጨለማ ኃይል ከራያቸው ላይ ከህልማቸው ላይ ጸጋቸው ላይ ተመታ ይሁን። የትኛም የአመፅ ኃይል ከመንገዳቸው ላይ ሁሉ የተመታ ይሁን። የአመፅ ስራ ሁሉ በጌታ በኢየሱስ ስም የተሰበረ ይሁን። የሥራ በር የተዘጋባቸው፣ ጤና የተያዘባቸው፣ በረከት የተያዘባቸው፣ በሰው መጠላትም የተያዘባቸው፣ በሰው አገር በስደት ምን ላይ ተስፋ የቆረጡ ግራ የተጋቡ እኔ ግን ጸልያለሁ። እግዚአብሔር በሕይወታቸው ላይ ጣልቃ ግባ። በመንገዳቸው ላይ ጣልቃ ግባ። አገልግሎታቸው ላይ ጣልቃ ግባ። ቤተሰባቸው ላይ ጣልቃ ግባ። ስራ በራቸው ላይ ጣልቃ ግባ። በተጨነቁት ነገር ላይ ጣልቃ ግባ። ተስፋ በቆረጡት ነገር ላይ ጣልቃ ግባ። በሕይወታቸው ሁሉ ነገራቸው በጣሉት ነገር ላይ ጣልቃ ግባ። እግዚአብሔር ሆይ በተጨነቁት ነገር ላይ ጣልቃ ግባ። ማንኛ ጨለማች የትኛ አጋንንታዊ ስራ ከነገራቸው ላይ እጁን ያንሳ። የሟርት የጨለማ ኃይል ሁሉ በጌታ በኢየሱስ ስም የታሰረ ይሁን። የትኛም የአመፅ ኃይል ከመንገዳቸው ላይ በጌታ በኢየሱስ ስም የታሰረ ይሁን። በጌታ በኢየሱስ ስም የታሰረ ይሁን። በጌታ በኢየሱስ ስም የታሰረ ይሁን። እግዚአብሔር ሆይ ስለሰማኝ አመሰግናለሁ። ክብሩን ሁሉ አንተ ውሰድ። ስም የተባረከ የተመሰገነውን ለዘላለም ተባረክ። እግዚአብሔር የተመሰገነውን ወንድሞችና እህቶቼ ጌታ ሲባርካቸው። እንግዲህ ይሄ መልእክት ሁሉ ለብዙዎች እንዲያደርስ ሰብስክራይብ አድርጎ ሼር አድርጎ ላይክ አድርጎ ለብዙዎች አድርሶ የሰራዊት ጌታ እግዚአብሔር በሰማችሁት ቃል ይባርካቸው። ተባረኩልኝ።